በየዓመቱ ብዙ ሺህ የኦርቶዶክስ ተዋሕዶ እምነት ተከታይ ከተለያዩ አቅጣጫዎች ከሩቅም ከቅርብም ሴት ወንድ ሳይለይ ለአንድ መንፈሳዊ ዓላማ ጉዟቸውን ይጀምራሉ። በተለያዩ አቅጣጫዎች ከዓመት ዓመት ቢያደርሳቸው ሁሉም እንደ መሻቱ ፈጣሪ ቢያሳካላቸው የተሳሉትን መባ እየያዙ ያላቸውን ጭነው ከሚጓዙ የተለያዩ ነጋዴዎች ጋር ይነጉዳሉ። ሁሉም መዳረሻቸውን ከ1000 ዓመታት በላይ ዕድሜ ጠገብ ወደ ሆነው የበረከት ስፍራ በማድረግ እግሮች ሁሉ ወደ ጥንታዊውና ታምረኛው ገዳም ያመራሉ። በዚህ ስፍራ ከሃይማኖታዊ ክብረ በዓሉ ጎን ለጎን በዓመት አንድ ቀን ብቻ የሚውል ልዩ ገበያ እንደሚካሄድ ሰምቻለሁ። ብዙ ሺህ የኦርቶዶክስ ተዋሕዶ እምነት ተከታዮች በሚታደሙበት በዚህ ዓመታዊ ክብረ በዓል ወደ ገዳሙ በተለያዩ አቅጣጫዎች ከሚገባው ሕዝበ ክርስቲያን ጋር ተመሳስሎ ሊገባ ከሚችል የፈራረሰው የአረመኔው የብልጽግና ቅጥረኛ ሰርጎ ገብና ዘራፊ ሌቦችን ለመቆጣጠር ቀጠናውን እያስተዳደረ የሚገኘው የፋኖ ሰራዊት ከአካባቢው ሕዝብ ጋር በመቀዳጀት ከወትሮው በተለየ መልኩ ልዩ ልዩ አደረጃጀቶችን ዘርግቶ አጠቃላይ የክብረ በዓሉን ጸጥታ ሲያስከብር በስፍራው በአካል ተገኝቼ ተመልክቻለሁ። ሰላም ጤና ይስጥልኝ። የመረጃ ቴሌቪዥን አድማጭ ተመልካቾች አክብሮታዊ ሰላምታዬ በያላችሁበት ድረሳችሁ። በፋኖነት የህልውና ትግላችን ለሥራ በምንቀሳቀስበት ስፍራ ሁሉ ያየሁትን የሰማሁትን ምድር ላይ ያለውን ሐቅ ለእናንተ ለውድ አድማጭ ተመልካቾች የማካፍልበት በመንገዴ ላይ የተሰኘው መሰናዶዬ ጀምሯል። በዛሬው በመንገዴ ላይ መሰናዶዬ በየዓመቱ ብዙ ሺህ የእምነቱ ተከታዮች የሚታደሙበት ከዋዜማው ጀምሮ ታላላቅ ሃይማኖታዊ ክብረ በዓል በድምቀት ወደሚከበርበት ጥንታዊ ገዳም በመንገዴ ላይ ከምዕመናን ጋር ተጉዤ በክብረ በዓሉ የሚካሄዱ ሃይማኖታዊ ዝግጅቶችን እንዲሁም በዓመት አንድ ቀን ብቻ በዚሁ ስፍራ የሚካሄደውን ልዩ ገበያ ተዘዋዙሬ በመቃኘት አጠቃላይ የክብረ በዓሉን ድባብ በወፍ በረር አስቃኛችኋለሁ። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትቆዩ የፕሮግራሙ አዘጋጅና አቅራቢ ፋኖ በኃይሉ ገበየሁ የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ በአክብሮት ጋብዛለሁ። በመንገዴ ላይ በፋኖነት የህልውና ትግላችን ለሥራ በምንቀሳቀስበት ስፍራ ሁሉ ያየሁትን የሰማሁትን ምድር ላይ ያለውን ሐቅ ለእናንተ ለውድ አድማጭ ተመልካቾች የማካፍልበት አዲስ ፕሮግራም ነው። አይወድም ጎጃም በደል ጥቃት የሰራለበት አነቃቁት። ጎጃም በደል ጥቃት የሰራለበት አነቃቁት። አይተኛም ጎጃም ክብሩ ተነክቶ አሳዶ ሳይተን ጠላቱን ወቅቶ በመንገዴ ላይ ለአማራ ሕዝብ ከፈጣሪው በታች ብቸኛ መዳኛ በሆነው የፋኖነት ተጋድሎ የትግላችን ወቅታዊ ምዕራፍ በሚጠይቀው ውጣ ውረድ ለትግላችን መሳለጥ ለድላችን ድምቀት ተራራውን ወጠን አቀበቱን ወርደን በምናደርገው ትግል ውስጥ የሚያጋጥሙንን እያንዳንዱ ነባራዊ ሁኔታዎች፣ ታሪካዊ ሁነቶች ከቦታው በፋኖ በኃይሉ ገበየሁ እየተዘጋጀ የሚቀርብ ፕሮግራም ነው። ሰውታት ነቃፉት የወስር ነገር እጅጉ ቢወስን ሹፌ ሶማ ቢቀር አሁንም አልጠፋም ሞቷን የጀግና ዘር። ሁሌም ከአንደበቱ በማይጠፋው ቃል ፈጣሪውን የሚያከብር የበርካታ ባህሎችና ትውፊቶች ባለቤት የሌሎችን እምነት ባህልና ታሪክ እንደራሱ አክባሪ ሁሉንም አቃፊ የመቻቻል ተምሳሌት በሃይማኖቱና በሀገሩ ድርድር የማያውቅ ጨቋኞችን የሚጸየፍ በክብሩና በህልውናው በመሰረተው ሀገሩና በምድሩ ለመጡበት የማይንበረከክ ቁጡ ነፍጠኛ በአውደ ግንባሮች ሁሉ ከፊት ተሰልፎ ለሀገሩ ክብር ግንባሩን የሚሰጥ
ሰው ወዳድ አክባሪ፣ ባለ ምጡቅ አእምሮ ልሂቅ፣ ባለ ታሪክ ሰፊ ምሉ ጀግና ሕዝብ አማራ። የአማራ ሕዝብ ለዓመታት በደሙና በላቡ ከመሠረታት ሀገሩ በመንግሥት ስም ሀገረ ሥልጣኑን በያዙ ብሪተኛ ቡድኖች እየተሳደደና እየተፈናቀለ የተጠና የዘር ፍጅት እየተፈጸመበት ዛሬም ከቀየው ድረስ የሞት ድግስ ደግሶ የመጣውን የአረመኔው የብልጽግና ቡድን ወንበር ጠባቂ ሰራዊት በሚገባው ቋንቋ እያናገረው በአብራኩ ክፋይ የፋኖ ሰራዊት በመላ አማራ የራሱን ሕዝባዊ ሥርዓት ተክሎ የፈራረሰውን የብልጽግና ሥርዓት ግብዓተ መቃብር እየፈጸመ በሚገኝበት 11ኛው ሰዓት ላይ ለነጻነት ለሕልውና መከበር በትረ ሥልጣኑን ለመቆጣጠር በድል ግስጋሴ ከቀጠለው የፋኖነት ተጋድሎ ጎን ለጎን ነባር ሀገራዊ ባህሎችንና ሃይማኖታዊ ትውፊቶችን ጠብቆ ለአዲሱ ትውልድ እያሸጋገረ ታላላቅ ሃይማኖታዊ ክብረ በዓሎችን በነጻነት እያከበረና እያስከበረ ይገኛል። በዚህ መነሻነት በፋኖነት የሕልውና ትግላችን በመንገዴ ላይ መነሻዬን ከአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ የሦስተኛ ጎጃም አገው ምድር ክፍለ ጦር ከሚያስተዳድራቸው ቀጠናዎች አድርጌ ወደ ቴዎድሮስ ዕዝ አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ የጊዮን ሻለቃ በሚያስተዳድራቸው ቀጠናዎች ውስጥ ጉዞዬን አድርጌያለሁ። ከጥቅምት 20 ቀን 2018 ዓ.ም ጀምሮ ብዙ ሺህ የክርስትና እምነት ተከታዮች በታላቅ ሃይማኖታዊ የበረከት ክብረ በዓል ለመታደም እግሮች ሁሉ ወደ ጥንታዊው ተአምረኛው የወራ ኢየሱስ አንድነት ገዳም ያመራሉ። በዚህ ስፍራ ከዓመታዊ ሃይማኖታዊ ክብረ በዓሉ በተጨማሪ በጥቅምት 22 ቀን በዓመት አንድ ቀን የሚውል ልዩ ገበያ እንደሚካሄድ ሰምቻለሁ። ከሩቅም ከቅርብም ከተለያዩ አቅጣጫዎች ሴት ወንድ ሳይለይ ሕፃናት፣ ጎልማሳ፣ አዛውንት፣ ሽማግሌ ሳይል በተናጥልና በቡድን እየተሰባሰቡ ፈጣሪ ከዓመት ዓመት ቢያደርሳቸው እንደ መሻታቸው ሐሳባቸውና ምኞታቸው ቢያሳካላቸው የተሳሉትን መባ የጸበል ዕቃ እየያዙ ጉዟቸውን ያደርጋሉ። ከዚህም በተጨማሪ ለገበያ የሚውል ልዩ ልዩ ግብዓቶችን የያዙ ነጋዴዎች በእግርና በተሽከርካሪ ወደ ጥንታዊ የወራ ኢየሱስ አንድነት ገዳም ይጓዛሉ። ወደ ገዳሙ በሚወስዱ መንገዶች ሁሉ ከሚጓዘው ምዕመን ውስጥ በአንደኛው አቅጣጫ በመንገድ ላይ እየተመለከትኩ አብቅሎ ለመታጨድ ቀናቶች የቀሩትን የጎጃም አርሶ አደር የደረሰ አዝመራ በቀኝና በግራ እየቃኘሁ ጉዞዬን ቀጥያለሁ። በተለያዩ አቅጣጫዎች ወደ ገዳሙ በሚወስዱ መንገዶች ላይ ከቀናት በፊት ጀምሮ በተዘረጉ የፋኖ ኬላዎች የአረመኔው የብልጽግና ተላላኪ ሰርጎ ገብና ዘራፊ ሌቦችን ለመቆጣጠር ፍተሻ እያደረገ ያለው በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የአንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ አንደኛ ጊዮን ሻለቃ የፋኖ ሰራዊት አጠቃላይ የጸጥታ ሥራዎችን እየሰራና ለመጡ እንግዶች አስፈላጊውን ትብብር እያደረገ እንደሚገኝ ከተለያዩ ምዕመናን የሰማሁትን እኔም በመንገዴ ላይ ለመመልከት ችያለሁ። በሰሜን ሜጫ ወረዳ ከጥንታዊቷ የዳጊ ከተማ በ3 ኪሎ ሜትሮች ርቀት ላይ የሚገኘው ከተመሰረተ ከ1018 ዓመታት በላይ እንዳስቆጠረ የሚነገርለት ዕድሜ የጠገቡ የወራ ኢየሱስ አንድነት ገዳም የተመሰረተው አቡነ ዮሐንስ በተባሉ አባት ፈጣሪ በሰጣቸው ቃል ኪዳን ከታላቁ የዋልድባ ገዳም ተነስተው ወደ ኢየሩሳሌም በማቅናት ለዘመናት በቃል ኪዳን ተጠብቀው የተረከቧቸውን በሰው እጅ ያልተቀረጹ 3 ጽላቶች ይዘው በቅዱሳን መላእክት እገዛ የደንጊያ ሐውልት ኮከብ ሆና እየመራቻቸው
ውራ ኢየሱስ ገዳም በመመስረት ሲያገለግሉ ቆይተዋል። እኒህ ጻድቅ አባት ከ9 ዓመታት በኋላም በመልአኩ ቅዱስ ኡራኤል በደረሳቸው ትእዛዝ የታሪካዊቷን ውራ ኪዳነ ምሕረት ገዳም በጣና ሐይቅ ደሴት ላይ የመሠረቱ ሲሆን ከዚህም ባሻገር በይልማና ዴንሳ ወረዳ በአዴት ኮቲ ጽዮን ገዳምን መስርተው ምዕመናንና ገዳማውያን በማሰባሰብ እያገለገሉ ቆይተዋል። ጻድቁ አቡነ ዮሐንስ በፈጣሪ ፈቃድ በአካለ ሥጋ ሲያርፉ ቀድሞ በተናገሩት የትንቢት ቃል አጽመ መቃብራቸው በውራ ኢየሱስ አንድነት ገዳም እንዳረፈ በሃይማኖት መዛግብትና በገድላቸው ተጽፎ ይገኛል። በዓለ ዕረፍታቸውም በየዓመቱ ጥቅምት 22 ቀን ከተለያዩ የዓለም ክፍሎች ከመላ ኢትዮጵያ የተሰባሰቡ በርካታ ምዕመናን፣ የሃይማኖት አባቶች በተገኙበት በድምቀት ይከበራል። ከቤተ መቅደሱ የሚፈልቁ 44 ፈዋሽ ጸበሎች በየዓመቱ በጥቅምት 22 ቀንና በበዓለ ስቅለቱ እየወጣ የሚከበረው ከኢየሩሳሌም በደመና ተጭኖ እንደመጣ የሚነገርለት ስዕለ ስቅለት እንዲሁም በርካታ ሃይማኖታዊና ሀገራዊ ቅርሶች በሚገኙበት በተአምረኛው የውራ ኢየሱስ አንድነት ገዳም ጥቅምት 21 ቀን 2018 ዓ.ም በዋዜማው በሚከበረው ሃይማኖታዊ ፕሮግራም ለመታደም ከደረሰው ምዕመን ጋር ተገኝቻለሁ። ጠጠር መጣያ እንኳን የሌለ በሚመስለው በገዳሙ ዙሪያ ገባ በተንጣለለው ሰፊ ተራራማ ሜዳ ላይ በርካታ ምዕመናን ማረፊያ ምንጣፋቸውን ዘርግተው ከውራ ኢየሱስ ሕንፃ ቤተ ክርስቲያን ቅጥር ግቢ ውስጥ በሃይማኖት አባቶች የሚፈጸመውን የሃይማኖታዊ ሥነ ሥርዓት ይከታተላሉ። በዋዜማው ፕሮግራም በጥቂቱ ተዟዙሬ ስመለከት በተለያዩ የገዳሙ ክፍሎች በአንድ የተሰባሰቡ ምዕመናን ልዩ ልዩ ያሬዳዊ ዜማዎችን በኅብረት እየዘመሩ የምሽቱን የዋዜማ ክብረ በዓል አድምቀውታል። ከጥንታዊቷ የዳጊ ከተማ ጀምሮ ዙሪያ ገባውን እያስተዳደረ የሚገኘው በአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ ዕዝ የአንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ የአንደኛ ጊዮን ሻለቃ የፋኖ ሰራዊት አመራሮችና መላ የሰራዊቱ አባላት በተመደቡበት ቀጠናዎች ሁሉ ዓመታዊውን ክብረ በዓል ያለ ጸጥታ ችግር እስከ ፍጻሜው እንዲከበር እየሰሩ እንደሚገኝ በዋዜማው ምሽት ተዘዋዙሬ ባየሁት የገዳሙ ክፍሎች ታዝቤያለሁ። በዋዜማው ክብረ በዓል እየተዘዋወርኩ በቃኘሁበት ከገዳሙ የመጨረሻ ክፍሎች አካባቢ የሚኖሩ የአካባቢው ነዋሪዎች በገዳሙ ከተዘጋጀው ዝክር በተጨማሪ ለእንግዶች እንደ ፍላጎታቸው የምግብ አቅርቦት አዘጋጅተው ሲያስተናግዱ እየተመለከት የዋዜማው ክብረ በዓል መንፈስን በሚያድሱ ዝማሬዎች በወንጌል ስብከትና ሥርዓተ ቅዳሴ በተለያዩ ሃይማኖታዊ ክንውኖች ደምቆ ለቀጣዩ ቀን ዋናው ክብረ በዓል ቅድመ ዝግጅት ወደ ማደሪያ ስፍራ መራን። በዕለተ ቅዳሜ የጥቅምት 22 ቀን 2018 ዓ.ም የንጋት ጮራ የጨለመውን ቦታ ስትረከብ ሁሉም የበዓሉ ተሳታፊ ቤተ ክርስቲያን እየተሳለመ የግል ጸሎቱን እያደረገ ወደ ጠዋቱ የሥርዓተ ቅዳሴ በያለበት ሲሰለፍ ከፊሉ ከገዳሙ ጸበልና እምነት ይቀበላል። በዚሁ ስፍራ በዓመት አንድ ቀን ለሚካሄደው ገበያ የተሰናዳው ደግሞ በተለያዩ ስፍራዎች ወደ ተሰናዳው ልዩ ገበያ ጉዞን እያደረገ በሚገኝበት የጠዋቱ ክፍል በዋዜማው መድረስ ያልቻሉ ምዕመናን ወደ ውራ ኢየሱስ አንድነት ገዳም በብዛት መምጣታቸውን ቀጥለዋል። ወደ ዋናው የክብረ በዓሉ የሚያስገቡ መንገዶች ሁሉ
በምዕመናኑ ብዛት ምክንያት ተጨናንቀዋል። ከቀናት በፊት ጀምሮ የበዓሉንና የቀጠናውን ጸጥታ እያስከበረ የሚገኘው የኮሎኔል ታደሰ ሙልነ ብርጌድ የአንደኛ ጊዮን ሻለቃ የፋኖ ሰራዊት በሰነበተው ተግባሩ በሁሉም የገዳሙ ስፍራ እንዲሁም የቀጠናው ዙሪያ ገባ ሥራ ላይ ናቸው። ዋናው የሃይማኖታዊ ክብረ በዓል እስኪጀምር ድረስ በዓመት አንድ ቀን ብቻ በዚሁ ስፍራ የሚካሄደውን ልዩ ገበያ ተዟዙሬ ለመቃኘት ጉዞዬን ገበያው ወደሚካሄድበት ስፍራዎች አደረጉ። በደማቁ የዓመት ገበያ ልዩ ልዩ የሃይማኖት መጻሕፍት፣ ልዩ ልዩ አልባሳት፣ አርሶ አደሩ የሚፈልጋቸው ማረሻና ቀንበር፣ ማጭድና ወገል መሰል ቁሳቁሶች እንዲሁም ፈረስና በቅሎ የሚገበያዩባቸው የተለያዩ የገበያ ስፍራዎችን በወፍ በረር ተዟዙሬ አይቻለሁ። ክቡራትና ክቡራን የመረጃ ቴሌቪዥን አድማጭ ተመልካቾች አሁን የምንገኘው ደግሞ በወራ ኢየሱስ አንድነት ገዳም ውስጥ በየዓመቱ ከሚካሄደው አንድ ገበያ ውስጥ እንግዲህ የምትመለከቱት ገበያ የእንስሳት የቁም እንስሳት ሽያጭ የሚካሄድበት ገበያ ነው። በዚህ ገበያ የፈረስና የበቅሎ ሽያጭ በየዓመቱ ይካሄድበታል። ሌሎች አካባቢዎችም ተዘዋውሬ እንደተመለከቱት የተለያዩ ንግዶች የሚካሄዱበት በዓመት አንድ ጊዜ የሚካሄድ ገበያ ቀን አለ። ይህም እንግዲህ በዓሉን ተመርኩዞ የሚካሄድ ገበያ ነው። በዚህ የማይገኝ ነገር የለም። ሁሉም ነገር እየተገዛ ሁሉም ነገር የሚሸጡ አሉ። ምግብና መጠጥ ጨምሮ ሌሎች የሚያስፈልጉ ነገሮች ህብረተሰቡ የሚጠቀምባቸው ነገሮች አርሶ አደሩን ሁሉ የሚያስፈልጉትን ማጭድና ማረሻዎችን ጨምሮ ሁሉንም ነገር የሚያገኝባቸው ስፍራዎች ናቸው። በዚህ ላይ እንግዲህ በየቦታው ላይ ምግብና መጠጥ የሚሸጡ የአካባቢ ማህበረሰብ ደግሞ በዓመት አንድ ጊዜ ብቻ የሚያከብሩበት እና የሚጠቀሙበት የሚንቀሳቀሱበት ሁኔታ እናያለን። እንግዲህ በመንገዴ ላይ ዛሬ በወራ ኢየሱስ አንድነት ገዳም ውስጥ ጥቅምት 22 ቀን 2018 ዓ.ም እየተከበረ ያለውን የወራ ኢየሱስ አንድነት ገዳም የጻድቁ አባታችን አቡነ ዮሐንስ በዓለ ዕረፍት አስመልክቶ እየተካሄደ ያለውን ክብረ በዓል በመንገዴ ላይ እያስቃኛችሁ ይገኛለሁ። ፕሮግራማችን እንዲህ እያለ ይቀጥላል። ዝግጅታችንን እንቀጥላለን። መልካም ጊዜ። ከገበያዎች ጠርዝ አካባቢ በአካባቢው ማህበረሰብ ከዋዜማው ጀምሮ ለተጠቃሚዎች ሲያቀርቡት የነበሩ የምግብና መጠጥ እንዲሁም ልዩ ልዩ የጥራጥሬ ምግቦች ለእንግዶች እያቀረቡ ሲያስጠቅሙ ገዥና ሻጭ እየተነጋገሩ ሲገበያዩ ተመልክቻለሁ። ስንት ነው? በጥቁር በነጭ ስንት ናት? አሁን አልተበጠረ ሆኖ ነው ምን እንደሆነ ነው? አልተበጠረም። አይበት አልተበጠረ። ስንት ነው? አሁን 400 400 ረዘም ያለ የለም? ረዘም ያለ ይፈልጋሉ። የትንሽ ይበልጣ መሰለኝ። ስንት ነው እና መጨረሻው? ስንት ነው መጨረሻው?
እቺ ምንድናት አባቴ? ሙቀጫ ነው። የሞርተር እንትን አይልኝ የሞርተሩ የሞርተር ቅንቡላ በዚህ መልኩ ሙቀጫ ተሰርቶ ይመጣል። ለኞች ናቸው ነውስ? ትክክለኛ ነው። ተቀንድ የሚሰሩት ማለት ነው። የፎርጅ ዳምጠውታል ቻይና ብየባል። ስንት ነው? 350 በእጅ በእናንተ እጅ ነው የሚሰራው? ኧረ እኔም ተረክበው ነው። ስንት ነው ከዘራው? 1008 በዕለቱ ሥርዓተ ቅዳሴው ከተጠናቀቀ በኋላ በየዓመቱ ጥቅምት 22 ቀንና በክርስቶስ የስቅለት በዓል የሚወጣው ከኢየሩሳሌም በደመና ተጭኖ ውራ ኢየሱስ አንድነት ገዳም እንደገባ የሚነገረው የክርስቶስ ስዕለ ስቅለት በድምቀት በመውጣት የዓመታዊ ክብረ በዓል ልዩ ልዩ ሃይማኖታዊ ክንውኖች መካሄዳቸውን ቀጠሉ። በቀሳውስት የወረብ ዝማሬ ጠጠር መጣያ በሌለው ምልአተ ሕዝብ ሽብሻቦና እልልታ ደምቆ እስከ ረፋዱ ድረስ ቀጥሏል።
የኮሎኔል ታደሰ ሙሉነ ብርጌድ የአንደኛ ጊዮን ሻለቃ የፋኖ ሰራዊት የዓመታዊ ክብረ በዓሉን ከጅምሩ እስከ ፍጻሜው ድረስ ያለ ምንም የጸጥታ ችግር እንዲከበር ከወትሮ ዝግጁነት በተለየ መልኩ በልዩ ሁኔታ ከሕዝባችን ጋር በመቀዳጀት የጸጥታውን ሥራ በመስራት የአንበሳውን ድርሻ ወስዷል። ዓመታዊ በዓሉን ወራ ኢየሱስን በተመለከተ ዙሪያ ጥበቃ ከትናንትና ጠዋት ጀምሮ እያደረገን እንገኛለን። ሕዝባችን ጎን ሆነን ያው ስናገለግል ውለን አድረናል። ዛሬም ባለንበት እንዲሁ እንገኛለን። በዚህ ቀጣይ ስራችንንም ቆም ባለመልኩ እንደ ጊዮን ሻለቃ ግዳጃችን በተለየ ሁኔታ እየተወጣን ስለሆነ ቀጣይም ግዳጃችን እንወጣን እንላለን። ያው የጸጥታው ሁኔታ በሚታየውና በተገለጠው ሁኔታ አሪፍ አድርገን በዓሉን አስከብረናል። ዙሪያ ጥበቃዎችም ስናደርግ ነበረ። አንዳንድ ሌባዎችም ነበሩ። እነሱንም በመያዝና በመቆጣጠር ስራ ስንሰራ ቆይተናል። ያለው ነገር በዚህ ልክ ነው። አሪፍ ነው። ከህዝባችን ጋር በዚህ ልክ ነው ተዋቅረን ስራ የምንሰራው። ቀጠናውን በማስከበርና ቀጠናውን ደፈጣ ይዘን ማንኛውም ጠላት የሚመጣውን ህዝቡንም ሆነ ሰላም ለማስከበር ሲባል ደፈጣ ይዘን ከትናንትና ጠዋት ጀምሮ እስከ ዛሬዋን ሰዓት ድረስ ሰላም እያስከበርን እንገኛለን ማለት ነው። ያው በዓሉ ካሉት አንጻር በሰላም ያሳለፈበት ሁኔታ አለ። ህዝቡም ከበፊቱ የተለየ ደስተኛና በንጹህ ልቦ ነው ያከበረበት። ሳይሳቀቅ ከጠላትም ሆነ ከሌቦች ሳይሳቀቅ ያከበርንበት ሁኔታ አለ። ምናልባት ትናንትና ጀምሮ ነው ዛሬም በበዓሉ በዋናው በዓል ድረስ ይህንን የጸጥታ ስራ እየሰራችሁ ያለ ያጋጥማችሁ ነገር አለ? ከዚህ በፊት የተለያዩ ሌቦች ከተለያየ ሀገርም እየመጡ በዓሉን ለማክበር የሚረብሹም እንደዚህ ዝርፊያ የሚፈጽሙ ነበሩ። አሁን ላይ ግን ዛሬ እንደሰማሁት እኔም ተዟዙሬ እንደቃኘሁት ያጋጠመ ነገር ያለ በእናንተ በኩል ያጋጠመ ነገር አለ? በእኛ በኩል ያጋጠመን ነገር ያው በብዛት ሌቦች ነበሩ። እኛን በማየት ተሳቀው አንድ ሌባ ዘን ነበረ። ቀጥን አስተምረን ለቀናል። ሌላ ቦታ ላይ በአራት አቅጣጫ ፍተሻ እያደረግን ስለሆነ በብዛት እነዚህ መረጃ ምናምን የተባለው የስር መረጃዎችን ተጠቁመን ነበር፣ ሊመጡ አልቻሉም። በዚህ ልክ እኛ የገጠመን ነገር በሌባ ምክንያት ነው። ይሄንን ወንጀለኛ ቀጥን በዚህ ልክ ነው እየሰራን ያለን። የተከታታይ አራቱም አቅጣጫ ወደ ኡራ ኢየሱስ አንድ ነገዳ የሚመጡ ሰርጎ ገብ አብሮ እንዳይገባ በሚል ፍተሻዎችን ስታደርጉ ነበር። ያጋጠማችሁ ነገር አለ? ሰርጎ ገብ አንጻር ወይም ከጠላት እንቅስቃሴ አንጻር? ሰርጎ ገብ ያጋጠመን ነገር በአራቱም አቅጣጫ ፍተሻ እያካሄድን ነበረ። ፍተሻ በምናካሄድበት ሰዓት የተለያየ እጽ ራሱ እዘው በመግባት እዚህ ገብተው የተለያየ ማህበረሰብን ለመበከል የሚሞክሩ ሰዎች ነበሩ። እነሱንም ይዘን በቁጥጥር ስር አውለናል። በአራት አቅጣጫ ፍተሻዎችን እያደረጋችሁ ውላችሁ አድራችኋል። ዛሬም ደግሞ በዋናው በዓል ዕለት ጥቅምት 22 ቀን ይህንን በዓል በተሳካ ሁኔታ እንዲፈጸም አድርጋችሁ እንግዲህ ወደ መገባደዱ ነው። ህዝበ ክርስቲያኑም ወደ ቤቱ የመበተን ሁኔታ ነው ያለውና ይህንን ሲፈጸም እንግዲህ ለህዝባችሁን ድጋፍ እንዴት ነው? ለቀጣይስ ከህዝባችሁ ምን ትጠብቃላችሁ? ያው እኛ በአራቱም አቅጣጫ ፍተሻ ስናደርግ ያው የባንዳ ስራ ወይም ተልእኮ ይዞ የሚመጣ ይኖራል ብለን በማንኛውም ቦታ ላይ እየፈተሽን ኃይላችንን በማጠናከር የትኛውንም ሁኔታ የህዝባችን ሰላምም ደህንነት ስለሚያስፈልግ ብለን ስንፈትሽ ወይም አካሄዱን ስርዓቱን እንትን ስንል ቆይተናል። ግን ያው ከህዝባችን ከበፊቱ የተለየ ሰላሙ እንትኑም ስላለ ያው በነጻነት የሚንቀሳቀስበት አድቫንቴጅ ተፈጥሯል። እኛም ጠላት ወይም ደግሞ ሌላ ተልእኮ ይዞ ገብቶ ወገናችን ላይ ያልሆነ እርምጃ እንዳይወስድ እሱንም በጥንካሬ በደፈጣና በተለያዩ ፍተሻዎች ከትናንትና ጠዋት ጀምሮ እስካሁኑ ዕለት ህዝቡ ሰላም የሚያገኝበትን አኳያ እየፈተሽና ጠናክረን ቆይተናል ማለት ነው። ከዛ ውጭ ያው አንዳንድ ሌቦች አሉ። እነሱንም ይዘን ተልእኮ ያላቸውንም እነሱንም ይዘን ያው የመቅጣትና ዳግመኛ እንዳይፈጽሙ የማድረግ ስራ እየሰራን ነው። አሁን ጦሩም
አብዛኛውን ህዝቡ ሰላም እንዲያገኝ በሚል እስካሁን ደፈጣ ላይ ያለበት ሁኔታ ነው ያለው። በዚህ ደማቅ ዓመታዊ ክብረ በዓል እንደተገለጸው ሃይማኖታዊ አበርክቶ በዘለለ የሀገር ቅርስ የሆነውን ዕድሜ ጠገቡን የወራ ኢየሱስ ሕንጻ ቤተክርስቲያን ከቤተ መቅደሱ ከስሩ በሚፈልቁ ጸበሎች ምክንያት ሕንጻ ቤተክርስቲያኑ የመንሸራተትና ቋሚ ምሰሶች የመፍራረስ አደጋ ያጋጠሙት በመሆኑ ከዚህ በፊት የተደረጉለት እድሳቶች ይህንን የሀገር ቅርስና ጥንታዊ የሃይማኖት ተቋም ትውፊቱን ጠብቆ ለትውልድ ለማቆየት አስቸጋሪ ደረጃ በመድረሱ ገዳሙ በጎ ፈቃደኛ ባለሙያዎችን ጠይቆ ከጸበሉ መነሻ እስከ መጨረሻው መፋሰሻ ባስጠናው ዘላቂ የእድሳት ዲዛይን ለማሰራት የሁሉም ሀገር ወዳድ ሕዝብ ርብርብ የሚጠይቅ በመሆኑ ገዳሙን በገንዘብ ማገዝ ለሚፈልጉ ሁሉ በፈጣሪ ስም ጥሪ ቀርቧል። በየዓመቱ ጥቅምት 22 ቀን ብዙ ሺህ ሕዝበ ክርስቲያን በተገኘበት በታላቅ ድምቀት የሚከበረው የወራ ኢየሱስ አንድነት ገዳም መስራች የጻድቁ አቡነ ዮሐንስ በዓለ ዕረፍት ዓመታዊ ክብረ በዓል ቀጠናውን በሚያስተዳድረው የጊዮን ሻለቃ የፋኖ ሰራዊት የጸጥታ ሥራ ታጅቦ በድምቀት ተከብሮ ሁሉም ወደ የመጣበት በመሄድ በሰላም ተጠናቋል። ክቡራንና ክቡራት የመረጃ ቴሌቪዥን አድማጭ ተመልካቾች በዛሬው መሰናዶዬ በየዓመቱ ጥቅምት 22 ቀን በብዙ ሺህ የእምነቱ ተከታዮች በታላቅ ድምቀት የሚከበረውን የወራ ኢየሱስ አንድነት ገዳም ዓመታዊ ክብረ በዓል በመንገዴ ላይ ተገኝቼ አጠቃላይ የበዓሉን ድባብ በወፍ በረር ያስቃኘውበት ፕሮግራም የእስካሁኑን ይመስላል። ፕሮግራሙን አዘጋጅቼ በማቅረብ ፋኖ ባይሉ ገበየው የጎጃም ቀጠና የመረጃ ቴሌቪዥን ዘጋቢ ከእናንተው ጋር ቆይታ አደረግሁ። በሌላ መሰናዶ እስከምንገናኝ ከቀሪ የመረጃ ቴሌቪዥን ፕሮግራሞች ጋር መልካም ቆይታን በመመኘት ተሰናበትኩ። ጤና ይስጥልኝ።